ኧረ አንዳንድ ሸቃላ ግን ምን አይነት ክፉ ነው? ኧረ በስመአብ! እኔማ በጣም ነው የገረመኝ እውነት። እኔ ግን እንደዚህ በዚህ ልክ እኔ አልጨክንም አልችልም ራሱ እንደዚህ ችሎታውም ራሱ የለኝም። ትላንትና ከድግስ የማይተናነስ የሴትዮዬ ፋሚሊ እንዳለ እዚህ ነበሩና እራት ምናምን እዚህ ነበር የበሉት በሉ። ከዛን የሴትዮዬ እህት ሸቃሏን ይዛ መታለች እኔ ጋ እና ከዛን ደግሞ በቋንቋ እንግባባም በአረብኛ እያወራን ጎረቤቴ እኮ ናት ሀገር ቤት ኢትዮጵያ የኢትዮጵያ ጎረቤት ናት። ኤርትራዊ ነች እና እኔ በጣም ነው የታዘብኳት በእውነት ደግሞ ትልቅ ሰው ናት። ያኔ ከኔ በጣም ትልቅ ናት እና በቃ በጣም ገረመችኝ። ምን እንደገረመችኝ ልንገራችሁ። ሰዎቹ ሲኖሩ አብረውን ኩሽና እየሰሩ ነበረ እና ምን ልስራ ትላቸዋለች ሰዎቹን ማለት ነው አረቦቹን። ከዛን ይህንን ስሪ ይሏታል ማለት ነው። ልክ እነሱ ሲወጡ ቁጭ ትላለች እቺ ልጅ አማታ እንዴ ልክ እነሱ ሲመጡ ብድግ ብላ የሆነ የሚያስመስል ምናምን የለም እንደዛ ነገር ማለት ነው። ከዛ እኔ እሱ ሲገርመኝ እራት በልተው ያ ሁሉ እንግዲህ አስቡት የአንድ ፋሚሊ እቃ ማለት ነው። እቃውን ሰብስቤ ሳሎን እንግዲህ ሳሎኑና የሚቀመጡበት የምሳው ጠረጴዛ አንድ ቦታ ስለሆነ ወጣች አብራኝ አስገባች። እቃውን ሰብስባ አስገብታ ቁጭ አለች። ንቅንቅ ሳትል ያንን ሁሉ እቃ አጥቤ እንግዲህ እቃውን ብቻ እናንተ ገምቱ። የመዳም ቅመሞች ፋሚሊ ሲመጣ እንግዲህ የሴትዮዋ እንዳለ እህቶቿ እናቷ እዚህ ነበሩ። ያንን ሁሉ እቃ አጥቤ ኩሽና አጥቤ ቁጭ ብላ እያየችኝ ማለት ነው። ስልክ ታወራለች ቁጭ ብላ ጸጥ። ከዛ ታዘብኳት በጣም በቃ ማለት ቢያንስ በከለር እንኳን እንመሳሰላለን እንደው ምን ማለት እኔ እውነቴን ነው። እንኳን እሷ ደግሞ ሶስተኛዋ ምናምን ነው እዚህ ቤት ስትመጣ ማለት ነው። ግን እንዳውለታ ታዝቢያት አላውቅም ከዚህ በፊት ማለት ነው። እና ምክንያቱም ከዛ በፊት እራት ከደጅ ነበር የሚገዛው። ትላንትና ግን እንግዲህ ቤት ውስጥ የተሰራ ነው ሁሉም ነገር ስራው አስቡት። በጣም ታዘብኳት እግዚአብሔርን እኔ አልችልም እኔ እንደዚህ መሆን አልችልም። ማለት ሰው እየሰራን መቀመጥ ራሱ አይሙሬም ደስ አይለውም። በዚህ ላይ እንኳን አስቡት እንግዲህ ኤርትራዊ ናት። በቃ አበሻ በሉት አንድ ነን። እንኳን እነሱ ይቅርና ሌላ ማላቃቸው እዚህ ጋር እንኳን እኔ ሰው ቤት ሲሄድ የመጀመሪያ የሄድኩ ቀን ራሱ ስራ ሰራለሁ። መቀመጥ ራሱ ደስ ስለማይለኝ ሞር እንደውም ከቤቴ ይልቅ ሰው ቤት እሰራለሁኝ። ውስጤ ራሱ ደስ አይለውም። እሷ ግን ጸጥ ብላ ቁጭ አይኔን እያየች ወይኔ ጌታ ሆይ እንኳን እግዚአብሔር እንደዚህ ጽናቱን ሰጠሽ እንኳንም እንደው ልብሽ ድንድን አለን ያልኩኝና በጣም አስመሳይ ማለት እነሱ ሲኖሩ ምን ልስራ? ልክ እነሱ ሲወጡ ቁጭ ምናምን በቃ ማለት ማስመሰል ማሽቃበጥ ማለት ነው። እንደዚህ አይነት ባህሪ ያላቸው ፊሊፒኖች ናቸው። እኔ ይገርሙኛል በእውነት። ኧረ እንደዚህ እንዳትጣማሙ አትሆኑ እሺ። ስሩ ይሄ ማለት አግዙ፣ አብሯችሁ የሚሰሩትን ሰራተኞች አግዟቸው። ምን ችግር አለው? ኧረ ጤና ይኑራችሁ እንጂ ኧረ ስሩ።